አለብን ጥሩ ነው ብሎ የጀመረው ወንድማችን አሁን ይሄ ጠላት ማለት አለብን የሚለው እንግዲህ ለእስክንድርን እንደማሜ እዚህ ጋር የተናገሩትን ማኒፌስቶ አመጣ የሚባለውን ግሩፕ ነው ከሱ በፊት የተናገረው ታላቅ ወንድሙም ተመሳሳይ ነገር ነው የሚናገረውና ይሄንን ጠላት የሚሉ ሰዎች ብሔርተኛንን ብለው በጣም ሲምሉ ሲገዘቱ የሚውሉ ናቸው አንደኛው ጉራጌ ወንድም ሲመቸው አይ ቲንክ ቹቹ የሚባል ሰው ነው ሲመቸው ይሰድባል በማንነት ጠርቶ ጎጃምን በተለይ በጣም አጸያፊ ነገር ሲፈልገው ይናገራል ሲፈልገው ደግሞ ሰብስበው ሌላውን የመቁረጫ ብረት ያደረጋል ሌላኛው ደግሞ ጉራጌ አለ ይባላል እንግዲህ እሱ ይከዷል በቅርብ ጊዜ በፊት እንደዛ ነበር የምናውቀው እሱ ደግሞ እንደ ጌታ ነው ቁጭ ብለው ቢሰሙት ይነጠፍለት የሚሉት ደግሞ አለ የሰባት ሰዓት ምናምን ነው እስኪገነጠል ጆሮአቸው ቢሰብካቸው ከዛ አልፎ ተርፎ ደግሞ የኛው ነው የሚባል አለ ቆጡ በሚል ራሱን ያስመዘገበ ጆሮ እየቆነጠጠ እንዳባት እንትን የሚላቸው ማለት ነው ከራሱ ብሄር የሆነውን ከራሱ አካባቢ የሆነውን ወንድሙን እና አዲስን እና ማሜንግል ጠላት ብሎ ለመጥራት ትንሽ እንኳን ወደ ኋላ አይልም ቅድም የተናገርኩት ነገር ጋር መልሰ ይለዚህ ነው አሁን ኖዋርን ነውር ምናምን ብሎ የቃላት ማሽሞንወን የማይመስል ምጸት ከመሞከር ነውር ይሄ ነው ይልቁ የገዛ ወንድምህን ሄደብላ የሚልህን የሌላ ብሔር ሰው የማይመስል ምጸት ከመሞከር ነውር ይሄ ነው ይልቁ የገዛ ወንድምህን ሄደብላ የሚልህን የሌላ ብሔር ሰው እንኳን እስከ መስገድ ድረስ ብሔርተኝነቱ ሁለት ግራግር ጫማ እንዳደረገ አይነት ሸፈፍ ሲል ይታያልና የሚያውቁት ሰዎች ይታዘባቸዋል እንግዳ እንደሆናችሁ ለጉዳዩ ይገባናልና ከዛ ብትጠነቀቁ እንደው ለትዝብት ከምትውሉ የሚል ነገር ነው ያለኝና ይሄ ነው ነውር ይልቁ እና ደግሞ አመድ በዱቄት ይስቃል ይሉታ አይነት አትሊስት እኮ የአፋድ እኮ ጽፎ አመጣ ማኒፌስቶ ይክፋሚል ማም ያለውን ነገር ይዞ መጥቷል ያለውን ምን ያለ የሚባለው አይነት ነው ያለውን የሰጠነፉ ጋር ይባልምና ምንም የሌለው ባዶ እጁን ያለ እንደፈለገው የሚውተረተር እንዳልኩ የስንት አይነት ብሔር ሰው እዛ ውስጥ ገብቶ ሲያሻው ከቲፒኤልኤፍም ጋር የሚጓተት ሲያሻው ከሻቢያው ጋር የሚጓተት እንደፈለገው የሚሆን ማለት ነው ሌላው ወንድሜን አስከፋሁኝ ብሎ ባሌናም ተናልኩ ብላ የሚባል አይነት ሄዶ በቅርብ ጊዜ እዛው ካለው ሌላ ጊዜ ከሚያዋርደው ከሚንቀው ካገው ህዝብ ጋር ደግሞ ተመልሶ እንደዛ አይነት የሌለ የሐሰት መሽሞንሞን ውስጥ የሚገባ ይሄ አካል ተመልሶ አንጋጣው ቢተፉ ተመልሶ ባፉ ይሎ አይነት ከሶሻል ያለውና አትሊስት ማኒፌስቶ ጽፎ ሊቀርብ የቻለውን አካል የማሳነስ ነገር ሲናገር ይሄ ነው ነውር ማለት ነውር አይደለም ቲፒኤልኤፍንም የናንተንም የኦሮሚያ ውስጥ ያለውንም በብሔር ስም መሳሪያ ያነሳ አንድ የሚያደርጋችሁ ነገር አንደኛ እርስ በርስ ትበላላላችሁ ማይተማመን ባልንጀራ በየወንዙ ይማማላል ከመቤቴና ከልጇ በስተቀር እኔና እስክንድር ባህል ሰው አይገባም ብሎ በስድስት ወሩ አድናችሁ ያዙልኝ የመጣው ይሄ ነው እዚህ ጋርም ይሄው ብታይ ነደብረ ጽዮንም እንደናንተው ይበላላል ጦር መሳሪያ በብሔር ስም ያነሳ እንዳለ እየተይት አንዱ ሌላውን ያኛከ ወንድሙን የሚያሳድ ይሄ ነው ነውር ይሄን ትደግፋለህ የሰለጠና ዓለም ላይ ቁጭ ብለ ነውር ይሄ ትንሽ እንኳን ፍረት የሌላችሁ ማለት ነው ይሄ ባይዘው የማይገባን መስሏችሁ ከሆነ ቀኔውንም የምናዘርፈው እኛ ስለሆነን ዝምብ ምን አይነት ምናምን የሚባለው ነገር የማንን ቁስል በልቶ ያደገውን ብሏታል ሰውየውና አንዳንድ ጊዜ እኛ ጋር ይዘነበው ነው እናንተ ጋር የሚያካፋው ለክፉም ለደጉም ሄዳችሁ ማስተርጎም ትችላላችሁ ከእናንተ የተሻለ የሚያውቅ ሰው ጋር ይሄ የማሜ ጋር ልመለስ የሰላም በር ሲዘጋ የሚባለው የሰላም በር በፕሪቶሪያው ውል ነው እንደተዘጋው የፕሪቶሪያው ድርድር እስኪደረግ ድረስ አብረ መሳሪያ ይዘ ከኋላው ከታንኩ ስር እየሄድክ አብረ ውስጥ ዋጋ የነበርከው በሳምንት ውስጥ የሰላም በር እንዴት ተዘጋው የፖለቲካ ፍላጎት አለ አሁን ማኒፌስቶ ላይ ጻፍከው ነገር ነው የምትፈልገው of course it makes sense አሁን የምትፈልገው አይነት ሀገሪቱን እንዳለ ሰልቅተ ባይዘይ ጎሳዎች ብሎ ይጠራቸዋል የኢትዮጵያን ብሔር ብሔረሰቦች ጎሳዎች ሁሉ ብሎ ይጠራቸዋል ኢትዮጵያን ብሔር ብሔረሰብ ጎሳ አድርገ አስመርስቴ ነው ብለህ ኢትዮጵያን እንዳለ ክሌም አድርገ ከዛ በኋላ አይ አማራነትና ኢትዮጵያዊነት ተጋጭቶብኛል of course እንዴት ይጋጭባል አንድና ዘሴ ማድርጓን እንደሴ ማድርገ እየተጠቀምክበት ይሄንን ይዘህማ ከሆነ of course የሰላም በር ቢኖርም አታየው ፍላጎትህ ራሱ መለየቱን የሚወድ ምኞቱን ይከተላል እንደሚል ቅዱሱ መጽሐፍ መለየትን የምትወድበት ምክንያት ምኞትህ ሌላ ስለነበር ነው የተደበቀ ነገር እና ይሄ ግልጽ ሆኖ ፊት ለፊት ይወጣ ነገር ነው
ለማሳነሳት ሞክሩ ዛሬም ህዝባችሁ አደባባይ ወጥቶ ባርዳር ላይ ሲል ጦርነት ሰላም ነው የምንፈልገው ሲል ሮብ ገበያ ነው ሐሙስ ሽርሽር የምትባለው ሴትዮ ቦምብ ወርውሩበት ህዝቡ ላይ ማለት ነው ቁጭላ ማለት እግሯን አጣምራ መኪና ውስጥ ቁጭላ ስታርባክስ ቡና እየጠጣች ይሄ ነው ነውር ማለት አንድ ሀገር ስላለን አፈርንባችሁ ነው ይሄ ነው ነውር ይልቁ የመመጻደቁ ይደርሳል አትሊስት እንደ ሰው ማሰብ አትሊስት መቻቻል የወደፊት የጋራ ሀገር እንዳለው መስራቱ ይቀርና ከዛም አልፎ ደግሞ መልሶ የመመጻደቅ ነገር 2 አመት ሙሉ ህዝቡን እንደዚህ አደህይቶ ለኒኮ እንኳን ተረሸነ ባንዳ ነው ያሉኮ ናቸው የሀገር ሽማግሌ ቄስ ሄዶኮ ሰላይ ናቸው ሴቶች እናቶች እኮ ሄዶ ታረቁ ልጆቼ ሲሉ መሬት ላይ በጉልበታቸው አንበርክኮ ስለተገረፉ ጎሽ ደግ ያደረገ የሚሉ ዩሮፕና አሜሪካ ላይ እንደ አልቀት ተለጥፎ ገንዘብ እንጂ ትንሽ እንኳን ስልጣኔ መቅሰም ያልቻለቋታ እና ይሄንን ይዘን ደግሞ ሌላው ላይ እንደገና ተመልሶ የመመጻደቅ ባዶ መመጻደቅ ባካችሁ አያምርም ደስ አይልምና ከዛ ተጠንቀቁ ማኒፌስቶን አይታችሁት እንደሆነ ሄዱና መርምሩት እኔ ሩምም ማዘጋጅቼ በደንብ አድርገን እንበትነዋለን ሚዲያዎችም ላይ ወጥቼ በደንብ የምንነጋገረው ነው ከእናንተ ሳይሆን ያው እናንተ ጉዳዩን ከምትቀበሏቸው ሰዎችን ጋር ለመነጋገር እንጥራለን ምክንያቱም ይሄ ማለት ሀገሪቱን እንደገና ወደ ኋላ ወደ ፊውዳል ዘመን እንመልስ የሚል ማኒፌስቶ ያለ ምንም ጥያቄ ፕራግማቲዝም ብሎ እዛው ውስጥ በእንግሊዘኛ አንድ ቃል ጽፏል ፕራግማቲዝም ይሄ ከሆነ ፕራግማቲዝም በፍንጫችን ይውጣ ምን አይነት ፕራግማቲዝም ነው መልሰ የኦሮሞን ህዝብ ጎሳንህ መሬትህም ባቀማመጥ እንሸነሽነዋለን ያፍ መፍቻ ቋንቋ እንደ ተለጣፊ ይሁንልህ ብሔራዊ ቋንቋ አድርገን በኔ ቋንቋ ትናገራለህ ኢትዮጵያዊነቴና አማራነቴ ያምታተብኝ ልትለው ነው ለአይንህም ያዝላሞኝ ነው ይሄንና የሚገርምህ ነገር አሁን እዚህ ላይ የሚመጻደቀው አካል ጻፍ ብትለው ደግሞ እንኳን መጻፍና የሞጊልዳን ስም ለማንበብ አይታል እንዴት ተጠግቶ ዙምን አድርጎ ሲጨነቅ እንደነበር አንድ ሁለት ሲለበል ቃል ማለት ነው እንግሊዘኛ ይቸግረናል ብዙ ጊዜ ግን እንደዛ አይነት ጻፍ ብትለው ማንበብ እንዲከብደው ጻፍ ብትለው ደግሞ ምን እንደሚጽፍ መገመት ትችላለህና እንደዛ ይሆነ ይሄ መመጻደቁ ባይዘ የትም አያስኬድ በፊት የሚሰራ ይመስል ነበር የሚመልስ ስለሌለ አይሰራም መመጻደቁ ትክክለኛው ነገር መከባበር ነው የኦሮሞን ህዝብ የሲዳሞን ህዝብ የወላይታን ህዝብ ሌላውን ህዝብ አክብረህ እኩል እንደሆን ካውቃ እኩልነት የበታችነት የሚመስልህን ተፍተው ያንን ጤነኛ የሆነ ህብረ ብሔራዊነት ላይ ከሆነ የሚመለሱ ጥያቄዎች አሉ በጣም እንጃ ደግሞ አለ አይደለም የሚመለሱ እንግዲህ 2 አመት ተሞክሮ የጎዳ ነው ህዝባችንን እንጂ ሌላውን አይደለም ነው አረምንለው ህዝባችንን አንብዳ ማለት በአማርኛ ሲተረጎም በአፋን ኦሮሞ ደግሞ በስትማሩ ተረጉምላችኋለን